አላችሁኮ ቤታ ዌብሳይት ለምን ኔጌቲቭ ይመንገረው ዌብሳይትማ አናዬ ሊያ ካንቺ ትበልጣለች ብሎ ለሊያ ተደርቦ ማርዬ ለሷ ተደርቦ ነው እኮ ስሟን ደሞ ጠራዋቲን ፊንገር ሾ ካንቺ ትበልጣለች ብሎ ለሷ ተደርቦ የሚሰድበኝ ደሞ የፊቱ ቆይ እዚህኛው ላይ ነው የሚሄድበት እሱ ላይ ደሞ በቃ ጋይስ ቻው ከዩቲዩብ ሉጣ ደናደሩ አይምላኪው እንደው እዚህ ጋር ነው ስልኬን ማስቀምጠው ይሄው የስራችሁን ይስጣችሁ እድሜ ልኬ ስልኬን እንዳስጣላችሁኛ እኮ ግራችሁን ለምን በለቀጣችሁ አይደለም ያለው ሌሎቹ ሲበለቅጡ ለምን በለቀጡ ብላችሁ ትናገራላችሁ እናንተ ደግሞ ስትበለቅጡ ለምን ነው ኖርማል የምትሉት ነው ያልኩትኝ እኔ ከዛ ደግሞ ያንቺ ጉድ ይወጣል ምናምን በማርያም እኔ እንደዛ እግሬ ምናምን አላበለቃቀጥም ግን ድሮም በቂጥ ያስብ ነበር በጣም በቂጥ ያስብ ነበር ቂጤን በጣም ነበር የምወደው ለምን እንደምወደው አላቅም ነበር ግን ብቻ በሰዓቱ ወደው ነበር ሰዎችም ይወዱት ነበር በረም ብትወርክ አረጋለሁ ጨፍራለሁ ምናምን ግን ፕሊዝ ላይክ ማስቸግራችሁ ነገር አውጣታችሁ ፖስቱት ለምን መሰላችሁ አመጣጤም ገና ስመጣም ተናግሬ ነው የመጣሁትኝ የጨዋ ልጅ ነኝ አላልኩኝ የንጉስ ልጅ ነኝ አላልኩኝ ተናግሬ ነው የመጣሁት በጣም መጨፍር ክለብ ሞጣ እናንተው ናችሁ ለምን አትቆሚ ለምን አትነሺ አትወጪ አየራት እናፈሺ ምናምን የምትሉኝ እና ያንን የድሮ ማንነቴን ግን አውጣታችሁ ለማህበረሰብ ብታሳዩልኝ ዋው ነው የሚሉትኝ ቤታይ ከዚህ ተለውጣ ነው እንዴ እዚህ ደረሰችው እንዴ ያ ሰውነት የድሮም አላት እኮ አሉ ባልታውም የሚቀንስልኛል ምቀኝነቱም ቅናቱም ህዝቤ ይልኛል ይፈርድልኛል ከድሮ ጀምሮ ምን አይነት የመሰለ ሰውነት እንዳለኝ ጉቾቼ ይታዩልኛል እና እናንተ የኔን ጉድ ማታወጡትኝ አውቃችሁ ነው የዋሻችሁት ውሸት እንዳይነቃባችሁ ብላችሁ እንጂ እኔ በጣም ጨፋሪ ነበርኩኝ እግዚአብሔር ምስክሬ ነው በጣም ነበር የምጨፍረው ምናምን ነገር እና በዛውም ደግሞ ሾፍ ታረጉታላችሁ መቀመጫዬ ምናምን እዚህ ቲክቶክ ላይ በድያችኋለሁ በፖለቲካውም በምኑም ይያልኩኝ ብዙ ሰው እንትን ሳላረግ ማለት ነው ሳላሳያችሁ ምን እንዲቀስ ብሎ ግን ሰው ሲያወራ ያስጠላኛል ልጥጣል